ሰላም ሰላም ውድ ተመልካቾቻችን ዛሬ ደግሞ የምንመለከተው ምንድነው ዶሜን ኮዶሜን እንደዚሁም ደግሞ ሬንጅ ኦፍ ፈንክሽን ማለት የሚለው ነገር እንመለከታለን። ከዚህ ቀደም ዶሜን ኮዶሜን እንደዚሁም ደግሞ ሬንጅ ኦፍ ሪሌሽን የሚል ተመልክተን ነበር። ያ ይሄም እንደዚሁ ከዛ ጋራ ብዙም የሚለያየው ነገር የለም፣ ተመሳሳይ ነው እና ዶሜን ማለት ነው ኮዶሜን ማለት ነው ሬንጅ ኦፍ ሬንጅስ ማለት ነው የሚለው ነገር እንመለከታለን በፈንክሽን ደረጃ ማለት ነው። በፊት ሪሌሽን ደረጃ ነበር የተመለከተነው። በቀጥታ ወደ ዴፊኒሽናችን ነው የምንሄደው። ምንድነው የሚለን ፎር ዘ ፈንክሽን ኤፍ such that a to b ነው የሚለን። እንግዲህ a to b የተፈጠረ በa to b የተፈጠረ ፈንክሽን ቢኖረን ነው የሚለን then the set a is called the domain of f ነው የሚባለው። እንግዲህ ይሄ ምንድነው a ማለት ነው the set of a ማለት ይሄ እዚህኛው a ላይ የሚገኙ ስብስቦች ወይንም የa ላይ የሚገኙ ኤሌመንቶች በሙሉ ምን ተብሎ ይጠራሉ? ዶሜን ኦፍ ኤፍ ተብሎ ይጠራሉ ነው የሚለን። ሁለተኛው ምንድነው the set b is called the codomain of f ነው። ልብ በሉ እዚህ ላይ ይሄኛው ደግሞ ምንድነው b የሚባለው ነገር ደግሞ ኮዶሜን ኦፍ ኤፍ ተብሎ ይጠራል። ሬንጅ አይደለም፣ ልብ በሉ ኮዶሜን ተብሎ የሚጠራው ይሄ b ኮዶሜን ተብሎ ይጠራል ነው። ሌላው ሬንጅ ማለት ምን ማለት ነው የሚለው ነገር ስንመለከት the set which contains this one ነው የሚለን። እንግዲህ the set which contains f of x such that x is an element of a ነው የሚለን። the set a of all images of elements of a is called range of f ነው የሚለን። እንግዲህ ምንድነው a ላይ የሚገኙት ኤሌመንቶች አሉ አይደለ? የነዛ ኤሌመንቶች ኢሜጅ በቢ ውስጥ የሚገኙ ማለት ነው። ቢ ውስጥ የሚገኙ የa ኢሜጆች ማለት ነው ምን ተብሎ ይጠራሉ? ሬንጅ ኦፍ ኤፍ ተብሎ ይጠራል ነው የሚለን ማለት ነው። ስለዚህ ቢ በሙሉ እንዳልሆነ ማወቅ ይጠበቅባቸዋል ነው። ቢ በሙሉ ከሆነ ኮዶሜን ኦፍ ኤፍ ነው የሚባለው። ሌላው ደግሞ ምንድነው ኤ ላይ የሚገኙ ኤሌመንቶች ኢሜጃቸው ያ ኢሜጅ ምን ተብሎ ይጠራል? ሬንጅ ኦፍ ኤፍ ተብሎ ይጠራል ነው የሚለን። ኤግዛምፕል እንመለከታለን። ኦኬ ኤግዛምፕል ስንመለከት ምንድነው ፎር ኢች ኦፍ ዘ ፎሎዊንግ ፈንክሽንስ ነው የሚለን። እንግዲህ ለሚከተሉት ፈንክሽኖች ምንድነው ዲተርማይን ዶሜንስ ነው የሚለን፣ እንደዚሁ ደግሞ ሬንጅ ነው የሚለን። ዶሜንና ሬንጃችንን ፈልጉ ነው የተባልነው ማለት ነው። እንግዲህ ኤ ምንድነው የሚለን f is equal to the set contains the order pair this one ነው እንግዲህ እንደምትመለከቱት ማለት ነው። እንግዲህ ከዚህ ቀደም እንደምናውቀው ምንድነው ዶሜን የሚባሉት ምንማን ናቸው? ፈርስት ኦርደር ፔር ማለት ነው። ፈርስት ኮኦርዲኔት ማለት ነው። ዚስ ዋን ፈርስት ኮኦርዲኔት፣ እንደዚሁ ደግሞ ይሄኛው 4፣ እንደዚሁ ደግሞ ይሄኛው 0 ምን ተብሎ ይጠራል? ሬንጅ ኦፍ ኤፍ ተብሎ ይጠራል ማለት ነው። ሶ ዶሜን ኦር ዲ ማለት ነው። በሲምቦሊካሊ እንግዲህ ዶሜን ኦፍ ኤፍ ብላችሁ ማለት ትችላላችሁ። ኦር ደግሞ ዶሜን is equal to ዲ ብለን ብንሰይመው ዲ is equal to ዚስ ዋን ማለት ነው። ከላይ እንደነገርኳችሁ 2 0 እና እንደዚሁ ደግሞ 4 ማለት ነው። ልክ እዚህ ላይ እንደምትመለከቱት ይሄ ዶሜን ኦፍ ኤፍ ነው ማለት ነው። ሌላው ሬንጅስ ማለት ነው የሚለው ነገር ስንመለከት -1 3 እንደዚሁ ደግሞ 1 ማለት ነው። ልክ በዚህ መልኩ ጽፉት -1 1 3 ማለት ነው። በኢንክሪዚንግ ኦርደር ነው ያስቀመጥ ነው። ምንም ችግር የለውም ብታቀያይሩም ምንም ለውጥ አያመጣም ማለት ነው። ሌላው ምንድነው የዚህን ደግሞ ስንመለከት ዶሜኑ እነማን ናቸው? ይሄኛው 2 አለ፣ ይሄኛው ይሄኛው 4 አለ፣ ከዛ ደግሞ ይሄኛው 0 አለ፣ ከዛ ይሄኛው ደግሞ 3 አለ ማለት ነው። ከዚያ በኋላ ምን ይሆናል? ዶሜን ኦፍ ኤፍ ማለት ነው 0 2 3 4 የያዘ ስብስብ ዶሜን ብለን እንጠራዋለን ብለን ነበር የተነጋገርነው። ሌላው ደግሞ ምንድነው ሬንጅስ እነማን ናቸው የሚለው ነገር ስንመለከት -1 3 እንደዚህ ነው። አሁን መልሶ -1 እዚህ ላይ -1 ስለጻፍ ነው ሁለተኛ መድገም አይጠበቅብንም። ከዚያ እንደገና 4 ማለት ነው። ልክ በዚያ መልኩ ሲጻፍ ሬንጅ is equal to -1 3 4 ብላችሁ በዚህ መልኩ ትጽፉታላችሁ ማለት ነው። ኦኬ ሌላ ኤግዛምፕል ስንመለከት ደግሞ ምንድነው ሌት ነው የሚለን። ሌት a is equal to this one ማለት ነው። እንግዲህ ሴት a ይሄንኛው ስብስብ የያዘ 1 2 3 የሚል ስብስብ ነው ብለናል። b ደግሞ ምንድነው b is equal to the set which contains 1 2 3 4 5 6 7 8 9 10 ድረስ ማለት ነው። እዚህ ላይ እንደምትመለከቱት let f such that a to b be the correspondence which assigns to each element in a it is a square ነው የሚለን። ይሄ ማለት ነው f of x is equal to ምናልባት f of x የሚለውን ከዚህ ቀደም ስላወራ ነው f of x is equal to ወይንም y ብላችሁ መርጥ ትችላላችሁ። f of x is equal to
ኤክስ ስኩዌር ነው የሚለን ማለት ነው። ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር አይነት ማለት ነው። በነገራችን ላይ ኤፍ ኦፍ ኤክስ ማለት ከዋይ ጋር እኩል ነው። ስለዚህ ይሄንን ዋይ ብለን መሄድ እንችላለን ማለት ነው። ዋይ ኢኳልስ ቱ ኤክስ ስኩዌር ነው የሚል ኮንሴፕት ነው ያለው ይሄ። ቢ ዘ ኮረስፖንደንስ ዊች አዛይንስ ቱ ኢች ኤሌመንት ኢን ኤ ኢትስ ስኩዌር ነው የሚለን። እንግዲህ ኤክስ የሚባለው በዚህ ጊዜ እነማን ናቸው? እነዚህ ኤሌመንቶች 1 2 እና 3 ቫሪያብል ናቸው፣ ኤክስ ናቸው ማለት ነው። የኤክስ ቫልዩ ናቸው። ሌላው ምንድነው የምናገኘው ዋይ ደግሞ አለ። ያ የምናገኘውን ዋይ ደግሞ እንደዚሁ ስናሰባስባቸው ሬንጅ ይሆናሉ ማለት ነው። ኤኒሃው ግን እስቲ እዚህ ላይ እንየው። ኤፍ ኦፍ 1 ማለት ነው ዋንን ስንተካ በስኩዌር ስናደርገው ማለት ነው። አንድን ስኩዌር ስናደርገው ማለት ነው። ሌላ አነጋገር ወይንም ኤክስ ስኩዌር ማለት ኤፍ ኦፍ 1 እናደርገዋለን እዚህ ላይ። ከዛ በኋላ ዋን ስኩዌር ስናደርገው 1 ነው የሚመጣው። እዚህ ላይ ደግሞ ኤፍ ኦፍ 2 ብላችሁ ስትሄዱ ደግሞ ሁለትን ስኩዌር ስታደርጉት 4 ይመጣላችኋል። ኤፍ ኦፍ 3 ማለት እንደዚሁ 3ን ስኩዌር ስታደርጉ 9 ይመጣላችኋል ማለት ነው። ዜርፎር ኤፍ ኢዝ ኤ ፈንክሽን ነው የሚለን። ስለዚህ ኤፍ ምንድነው? ፈንክሽን ነው ይለናል። ስለዚህ ፈንክሽን ከሆነ ዶሜንና ሬንጁን ስናወጣ ደግሞ ዶሜን የሚባለው ከዚህ ቀደም እንዳወራ ነው ምንድነው ኤ ቱ ቢ የተባለ የተባለ ሪሌሽን ወይም ፈንክሽን ከሆነ የተሰጠን ዶሜናችን የሚሆነው ይሄ የመጀመሪያው ኤ ማለት ነው። ስለዚህ 1 2 3 ነው የሚሆነው ማለት ነው። 1 2 3 ዶሜናችን ይሆናል። ልብ በሉ እዚህ ላይ ሬንጅ ማለት ሳምን ማለት ነው የሚባለውን ነገር ስንመለከት ደግሞ ሬንጅ የሚባሉት እነማን ናቸው? እነዚህ 1 4 እና 9 ናቸው ማለት ነው። 1 4 እና 9 እነዚህ ምን ተብለው ይጠራሉ? ሬንጅ ተብለው ይጠራሉ። ሌላው ኮዶሜን የሚባለው ደግሞ ምንድነው? ይሄ በአጠቃላይ ቢ ማለት ነው። ቢ ምን ተብሎ ይጠራል? ኮዶሜን ኦፍ ኤፍ ተብሎ ይጠራል ነው እዚህ ላይ እንደምትመለከቱት ማለት ነው። ኮዶሜን ኦፍ ኤፍ ኢዝ ኢኳልስ ቱ ዘ ሴት ኮንቴንስ 1 2 3 አፕ ቱ ዋት 10 ማለት ነው። ስለዚህ ኤ ምንድነው? ዶሜን ነው። ቢ ምንድነው? ኮዶሜን ነው። ሬንጃችን እሳ ስንባል የኤ ቫልዩዎችን ወይንም የኤ ኤሌመንቶችን ስኩዌር አድርገን እያንዳንዳቸውን ስኩዌር አድርገን የምናመጣቸው ቫልዩዎች እነዚህ ይሆናሉ። 1 4 እና 9 የሚባሉት ግን እነዚህ ሬንጅ ተብለው ይጠራሉ ነው የምንለው። ኦኬ ሌላ እስቲ እንመለከት ደግሞ ሌላ ኤግዛምፕል ስንመለከት ደግሞ ምንድነው ሌት ኤ ኢዝ ኢኳልስ ቱ ዘ ሴት ኮንቴንስ ዚስ ዋን ማለት ነው። እንግዲህ ከዚህ ቀደም እንደምናውቀው ምንድነው ይሄ ዶሜን ነው የሚባለው ኤ ቱ ቢ ከሆነ ማለት ነው። ኤ ቱ ቢ ከሆነ ዶሜናችን ኤ እንደሚሆን እናውቃለን። ሶ ኤኒሃው ግን ዘ ሴት ኮንቴንስ 2 4 6 7 9 ናቸው። እንደዚሁ ደግሞ ቢ ደግሞ ምንድነው ዘ ሴት ኦፍ ናቹራል ነምበር ነው። ልብ በሉ ላይ ዘ ሴት ኦፍ ናቹራል ነምበር ነው። ቢም እንግዲህ በጣም ትልቅ የሆነ ስብስብ ነው ማለት ነው። ሌት ኤክስ ኤንድ ዋይ ሪፕሬዘንት ዘ ኤሌመንትስ ኢን ሴትስ ኤ ኤንድ ሴትስ ቢ ማለት ነው ሪስፔክቲቭሊ ነው የሚለን። እንግዲህ ኤክስ ማንን ነው የሚወክለው ማለት ነው? ኤን ይወክላል ማለት ነው። ኤ ላይ የሚገኝ ኤሌመንት ነው ማለት ነው። ዋይ ደግሞ ማንን ነው የሚወክለው? ቢ ላይ የሚገኝ ኤሌመንት ነው የሚወክለው ነው። ሌት ኤፍ ሰች ዛት ኤ ቱ ቢ ቢ ኤ ፈንክሽን ዲፋይንድ ባይ ኤፍ ኦፍ ኤክስ ኢኳልስ ቱ ዚስ ዋን ማለት ነው። እንግዲህ ፈንክሽናችን ልክ በዚህ ፎርም የሚጻፍ ቢሆን ነው የሚለን ኤፍ ኦፍ ኤክስ ኢኳልስ ቱ 50x + 17 ማለት ነው። ኤክስ ኢዝ አን ኤሌመንትስ ኦፍ ኤ ነው የሚለን። እንግዲህ ከዚህ ቀደም እንደነገርኳችሁ ኤክስ ምንድን ነው? አን ኤሌመንትስ ኦፍ ኤ ማለት ነው። ኤ ላይ የሚገኝ ኤሌመንት ማለት ነው። በሌላ አነጋገር እነማን ናቸው ማለት ነው? 2 4 6 7 እና 9 ማለት ነው። ሌላው ምንድነው? ኤፍ ኦፍ ኤክስ ማለት ነው ዋይ ብላችሁ መውሰድ ትችላላችሁ። ይሄ ዋይ ኢዝ ኢኳልስ ቱ ብላችሁ 15x ሲደመር 17 ማለት ነው። ስለዚህ ዋይ ደግሞ ማን ነው? ዘ ሴት ኋት ቢ ማለት ነው። ሴት ላይ ቢ ላይ የሚገኝ ስብስብ ያለውን ነው የሚነግረን። ኤኒሃው ግን ኤፍ ኦፍ ኤክስ ኢኳልስ ቱ 15x + 17 ነው። ኤክስ ኢዝ አን ኤሌመንት ኦፍ ኤ ነው የሚለን። እንግዲህ ኤ ላይ የሚገኝ ኤሌመንት እንደሆነ ነው የሚነግረን። ኦኬ እዚህ ላይ እስቲ ስንመለከተው ታዲያ ዘ ቫሪያብል ኤክስ ካን ቴክ ዘ ቫልዩ ኦፍ ዚስ ዋን ነው። ቅድም እንደነገርኳችሁ እንግዲህ ኤክስ ኢዝ አን ኤሌመንትስ ኦፍ ኤ ከተባለ ምንድነው የኤ ኤሌመንቶች ማለት ነው። የኤ ኤክስ እንግዲህ 2 ሊሆን ይችላል፣ 4 ሊሆን ይችላል፣ 6 ሊሆን ይችላል፣ 7 ሊሆን ይችላል፣ እንደዚሁም ደግሞ 9 ሊሆን ይችላል። ይሄን እንደሚነግረን ማለት ነው። ዘስ ይለናል። ዘስ ዋት ከዚያ በኋላ ኤፍ ኦፍ ኤክስ ኢኳልስ ቱ 50x + 17 ነበር የተባል ነው አይደለ? ስለዚህ የነዚህን ኢሜጅ ለማወቅ ምን እናደርጋለን ማለት ነው? ኤፍ ኦፍ 2 እናደርግና ይሄን እንሰራለን። 15 ኢንቱ እናደርግና 2 እናደርግና +17 አድርገን የምናመጣው ቫልዩ ማለት ነው። ስለዚህ እስቲ እንመልከተው። ኤፍ ኦፍ 2 ማለት ነው 15 በኤክስ ቦታ ማንን ተካ ነው? 2 ሲደመር 17 እኩል ይሆናል 47 ይመጣላችኋል። ይሄን ሲደምሩት ማለት ነው ይሄኛው 47 መጣ። ስለዚህ የሁለት ኢሜጅ ማን ሆነ ማለት ነው? 47 ሆነ ማለት ነው።
ኦኬ ሌላው ምንድነው ኤፍ ኦፍ 4 ደግሞ እንሰራለን። የዚህን ደግሞ 4ን ተክተን ማለት ነው። 4ን ስንተካ ምን ይመጣልን? 15 ሲባዛ በ4 ሲደመር 17 ማለት ነው። ይሄን ስትሰሩት ስንት ይመጣላችኋል? 77 ይመጣላችኋል። የኛው 60 ሲደመር 17 77 ይመጣላችኋል ማለት ነው። ቀጣዩ ምንድነው 6 እንተካለን ደግሞ ኤፍ ኦፍ 6 ደግሞ ማለት ነው 15 ሲባዛ በ6 ሲደመር 17 ማለት ነው። እንመልከተው። ይሄው 15 ሲባዛ በ6 90 ይመጣላችኋል። ከዛ ደምሩት ደግሞ 17ን ከዛ 107 ይመጣላችኋል። ስለዚህ የ6 ኢሜጅ ማን ሆነ? 107 ሆነልን ማለት ነው። ቀጣዩ ደግሞ ምንድነው የ7ን መተካት ደግሞ 15 ሲባዛ በ7 ሲደመር 17 ማድረግ ማለት ነው። ይሄው በዚህ መልኩ ስንሰራው ይሄኛው 122 ይመጣላችኋል ማለት ነው። በመጨረሻ ምንድነው ኤፍ ኦፍ 9ን መስራት ማለት ነው። ኤፍ ኦፍ 9 ስንሰራ ደግሞ እንደዚሁ በተመሳሳይ ሁኔታ 15 ሲባዛ በ9 ሲደመር 17 አድርጋችሁ ይሄው 152 ይመጣላችኋል። ይሄ እንግዲህ እነዚህ ስብስቦች እነዚህን 47 77 107 122 እና 152ን የያዘው ስብስብ ምን ተብሎ ይጠራል? ሬንጅ ተብሎ ይጠራል። ልብ በሉ ሬንጅ ተብሎ የሚጠራው እንግዲህ በዚህ ጊዜ እነዚህን ስብስቦች የያዘ ማለት ነው። ዶሜናችን ደግሞ ማን ነው? ኤ ነው። ቢሳ ምንድነው? ቢዚ ኳስ ዘ ሴት ኦፍ ናቹራል ነምበር የተባለው ደግሞ ይሄ ኮዶሜን ተብሎ ነው የሚጠራው ነው። ይሄንን ግልጽ መሆን አለበት ነው የምንለው። ኦኬ እዚህ ሲምፕላይዝ ዛት ነው የሚለው ዶሜን ኦፍ ኤፍ ማለት ነው ስንል ከኤ ጋር እኩል ነው። ሶ 2 4 6 7 እና 9ን የያዘ ይሄ ኤ ማለት ነው። ሬንጅ የሚባለው እሷ ምን ማለት ነው ስንል የነዚህን ስብስቦች የያዘው ሬንጅ ተብሎ ይጠራል ነው። ሌላው ኮዶሜን ኦፍ ኤፍ ሳ ማለት ነው ስንል ቢ ማለት ነው። ዘ ሴት ቢ ደግሞ ከማን ጋር እኩል ነው? ዘ ሴት ኦፍ ናቹራል ነምበር ጋር ተመሳሳይ ነው። ስለዚህ ኮዶሜን ኦፍ ኤፍ ኢኳልስ ቱ ኤን ብለን ወይንም ናቹራል ነምበር ዘ ሴት ኦፍ ናቹራል ነምበር ብለን እንገልጻለን ማለት ነው። ኦኬ እንቀጥል። ኤግዛምፕል ደግሞ አሁንም ስንመለከት ምንድነው ሌትስ ሴት ኤ ኢኳልስ ቱ ዘ ሴት ኮንቴንስ ዚስ ዋን ነው የሚለን 1 2 3 4 ኤንድ ቢ ኢኳልስ ቱ ዚስ ዋን ማለት ነው 3 4 5 7 9 ማለት ነው። ዘን ኢፍ ኤፍ ኢዝ such that a to b is a function given by this one ነው የሚለን። እንግዲህ ይሄ የተሰጠን ፈንክሽን a to b የሆነ ፈንክሽን የተሰጠነ ምንድነው በዚህኛው ፎርም መጻፍ ይችላል። f of x equals to 2x + 1 በሚለው ፎርም መጻፍ ይችላል ተብለናል። ዘን ይሄንን ታዲያ እንደዚህ አድርጎ መጻፍ ከተቻለ ዘን find the domain and range of f ነው የሚለን። የዚህኛውን ዶሜን እና ሬንጅ ፈልጉን የተባል ነው። ልብ በሉ እዚህ ላይ የዚህን የኛው ፈንክሽን የተፈጠረው ከማን ነው? a እና b ሪሌቱ ነው አይደለ? a to b እንሰራና ነገር ግን ሪሌሽናቸው በምንድን ነው? በዚህኛው ፈንክሽን f of x = 2x + 1 በሚለው ማለት ነው። ስለዚህ ዶሜን እና ሬንጅ ፈልጉ ስትባሉ ልክ እንደዚህ ተሰጥቷችሁ የዚህኛውን ዶሜን ብቻ ፈልጋችሁ እንዳትሸወዱ ነው። ያማት f of x = 2x + 1 የሚለው ፈንክሽን ብቻ አይደለም የተሰጣችሁ። ይሄኛው ፈንክሽን የተፈጠረው በማን ነው? በa እና በb ግንኙነት ወይንም ሪሌሽን ስለሆነ ማለት ነው። ስለዚህ ይሄንን ግልጽ መሆን አለበት ነው። ሌላው እዚህ ላይ ቅድም እንዳወራ ነው ምንድነው ዶሜናችን የሚሆነው ማን ነው? 1 2 3 4 ነው የሚሆነው። ግልጽ ነው ይሄ ማለት ነው። ሌላው ሬንጃችን እሳ ምንድነው የሚሆነው የሚለው ነገር እዚህ ውስጥ እየተካና የምናገኘው ማለት ነው። f of x = እና 2x + 1 ነው አይደለ? በx ቦታ f of 1 እንሰራለን፣ f of 2 እንሰራለን፣ f of 3 እንሰራለን፣ f of 4 እንሰራለን። ከዛ እነዚህ እነዚህን ያዘን ስብስብ ምን ተብሎ ይጠራል? ሬንጅ ተብሎ ይጠራል ማለት ነው። እንመለከተው። ሲንስ f of 1 = 3 ነው የሚለን ተኩት እዚህ ውስጥ 2 ሲባዛ በ1 2 አይደለ? ሲደመር 1 3 ይመጣል። ይሄው f of 1 = 3 ይመጣል። f of 2 ስንት ይመጣልናል? 2ን ተኩት አሁንም 2 ሲባዛ በ2 4 ሲደመር 1 5 አይደለ? ስለዚህ f of 2 = 5 ይመጣላችሁ which is an element of what b ማለት ነው። ልብ በሉ እዚህ ላይ መስራታችሁ ብቻ በቂ አይደለም። b ላይ ይገኛል ወይስ አይገኝም የሚለውን ነገር ቼክ ማድረግ አለባችሁ። እዚህ ላይ አሁን f of 1 አድርጋችሁ 3 አድርጋችሁ እዚህ ውስጥ የማይገኝ ከሆነ ይሄ የምንወስደው አይደለም ማለት ነው። ሬንጅ ማድረግን ራሱ የምንወስደው አይደለም። መጀመሪያ ላይ እዚህ ውስጥ መገኘት አለበት። ሬንጃችን በዚህ በኮዶሜናችን ውስጥ መገኘት አለበት ነው። ሶ f of 2 = 5 which is an element of b ነው የሚለን። እንግዲህ 5 ስናመጣው እዚህ ላይ 5 አለ አይደለ? ስለዚህ እውነት ነው። ሌላው f of 3 እንስራ እስቲ። f of 3 ስንተካ ስንት ምን ይመጣልናል? 2 ሲባዛ በ3 6 ሲደመር 1 7 አይደለ? 7 ደግሞ የማን አባል ነው? የb አባል ነው አይደለ? ስለዚህ ይሄም ቱሩ መጣልን። ኦኬ f of 4 እንተካ ደግሞ f of 4 ስንሰራ ምን ይመጣልናል? 2 ሲባዛ በ4 8 ሲደመር 1 9 አይደለ? ስለዚህ f of 4 = 9 which is an element of b ማለት ነው። ሴት b ላይ የሚገኝ ማለት ነው። ሶ the domain of f ማለት ምን ማለት ነው? ዶሜናችን ማን ይሆናል? 1 2 3 4 ቅድም እንደነገርኳችሁ ሴት a ማለት ነው። ሬንጃችን ማን ነው የሚሆነው? 3 5 እና 7 እንዲሁም ደግሞ 9 ማለት ነው። እነዚህ ማለት ነው 3 5 7
ከዛ 9 ማለት ነው። ከዚህ ውስጥ ማንን አልወሰርንም? 4ን አልወሰርናትም ማለት ነው። ስለዚህ ይሄ 4 የሬንጃችን አባል አይደለም ማለት ነው። ነገር ግን ኮዶሜናችን ግን ነው። እዚህ ላይ አሁን ኮዶሜን ፈልጉ ብንባል ቢ ነው የሚሆነው ማለት ነው። ኮዶሜን ኦፍ ኤፍ ከተባለ ምን እንደሚሆነው ቢ ሴት ቢ ነው የሚሆነው። ዘ ሴት ኮንቴንስ 3 4 5 7 እና 9 የያዘው ስብስብ ይሆናል ማለት ነው። ኦኬ እንቀጥል። አሁንም ኤግዛምፕል እንመለከት እስቲ። አሁንም ኤግዛምፕላችን ምንድነው የሚለው ነገር ስንመለከት ሌት ኤፍ ኦፍ ኤክስ ኢኳልስ ቱ ዘ ፖዚቲቭ ስኩዌር ሩት ኦፍ ኤክስ ማይነስ 3 ነው የሚለን። እንግዲህ ይሄንኛውን ኤፍ ኦፍ ኤክስ ይሄኛው ከተሰጠን ምንድነው የዚህን ዶሜንና ሬንጅ እንዴት እንፈልጋለን የሚለው ነገር ነው የምንመለከተው ማለት ነው። ሲንስ ዘ ኤክስፕሬሽን ኢን ዘ ራዲካል መስት ቢ ነን ኔጌቲቭ ነው የሚለን። እንግዲህ ከዚህ ቀደም እንደምናውቀው ራዲካል ውስጥ ላይ ነን ኔጌቲቭ መሆን አለበት፣ ኔጌቲቭ ቁጥር ስኩዌር ሩት ውስጥ ላይ መግባት የለበትም ስናወራ ነበር። ዶሜናችን ያው ሪል ነበር ስለሆነ ማለት ነው። ሶ እዚህ ውስጥ እንግዲህ ራዲካል ውስጥ ያለው ቁጥር ማን የሚባለው ቁጥር ነው? ኤክስ ማይነስ 3 ማለት ነው። ሶ ኤክስ ማይነስ 3 ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ነን ኔጌቲቭ መሆን አለበት ወይንም ከኔጌቲቭ የተለየ ቁጥር መሆን አለበት ስለተባለ ማለት ነው። ስለዚህ ስናደርገው ኤክስ ማይነስ 3 ግሬተር ዛን ኦር ኢኳል ቱ 0 ብለን ሄር። ሶ ይሄን እንግዲህ ሶልቭ ስታደርጉት ምን ይመጣላችሁ? ይሄን ፕላስ 3 ቦት ሳይድስ ፕላስ 3 አድርጋችሁ ስትሰሩ ዚስ ኢምፕላይስ ዋት ኤክስ ግሬተር ዛን ኦር ኢኳል ቱ 3 ይሆናል ማለት ነው። ይሄ እንግዲህ ምናችን ነው ማለት ነው? ዶሜናችን ወይንም የመስሪያ ክልላችን ማለት ነው። ኤክስ የኤክስ ቫልዩ ማለት ነው። ኤክስ መሆን የሚችለው ቫልዩ መሆን የሚችለው እዚህ ስኩዌር ሩት ውስጥ መግባት የሚችለው የኤክስ ቫልዩ ምን ተብሎ ይጠራል? ዶሜን ተብሎ እንደሚጠራ እናውቃለን። ሶ ዘ ዶሜን ኢዝ ዋት ዘ ሴት ዲ ኢዝ ኢኳልስ ቱ ዚስ ዋን ብለን እንጽፋለን። ያ ማለት ዘ ሴት ኮንቴንስ ኤክስ ሰች ዛት ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 3 ብለን ዶሜናችንን በዚህ ጻፍን ማለት ነው። ሲንስ ዘ ቫልዩ ኦፍ ስኩዌር ሩት ኦፍ ኤክስ ማይነስ 3 ኢዝ ኦልዌይስ ነን ኔጌቲቭ ነው የሚለን። እንግዲህ ከስኩዌር ሩት የፈለጋችሁትን ቁጥር ከስኩዌር ሩት ብታወጡት ማለት ነው እንግዲህ ዶሜናችንን ከኤክስ ግሬተር ዛን ኦር ኢኳል ቱ 3 ያደርገን ማንኛውንም ቁጥር እየተካችሁ ብትሄዱ ዘ ፖዚቲቭ ስኩዌር ሩት ስለሆነ እዚህ ላይ የሚለን ምን ጊዜ ምንድነው የሚመጣልን ቫልዩ የዋይ ዋጋ ማለት ነው። ኤፍ ኦፍ ኤክስ ማለት እንግዲህ ዋይ ማለት እንደሆነ እናውቃለን። ኤፍ ኦፍ ኤክስ ማለት ዋይ ማለት ነው። ስለዚህ የኤፍ ኦፍ ኤክስ ዋጋ ምን ጊዜ ምንድነው የኤፍ ኦፍ ኤክስ ዋጋ ምንድነው? ኢት ኢዝ ነን ኔጌቲቭ ነው የሚሆነው። ሶ ዘ ሬንጅ ኢዝ ዋት ዘ ሴት ኮንቴንስ ዚስ ዋን ማለት ነው። ሬንጅ ኢዝ ኢኳልስ ቱ ነልና ዘ ሴት ኮንቴንስ ዋይ ሰች ዛት ዋይ ግሬተር ዛን ኦር ኢኳልስ ቱ 0 ብለን ነው የምንሄደው ማለት ነው። እኛቱ 0 የሚመጣበት አጋጣሚ ምንድነው? የኤክስን ዋጋ 3 አድርጋችሁ ስትሰሩት ከዚያ በኋላ እንግዲህ 3 4 5 እያደረጋችሁ የፈለጋችሁትን ደግሞ ከፈለጋችሁ ዴሲማል ከፈለጋችሁ ራሽናል ነምበር የፈለጋችሁትን እየተካችሁ በምትሰሩበት ጊዜ የዋይ ዋጋ ምን ጊዜ ምንድነው ይመጣላችሁ? ዋይ ግሬተር ዛን ኦር ኢኳል ቱ 0 ነው የሚመጣው። ነገር ግን ዶሜናችሁን ግን ልብ ማለት አለባችሁ። የኤክስ ቫልዩ የምታስገቡት ምን ጊዜም ከ3 እና ከ3 በላይ የሆነ ቁጥር ብቻ ነው የምታስገቡት የሚለውን ልብ ማለት አለብን ነው የምንለው። ኦኬ እንቀጥል። አሁንም ኮንሲደር ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፕላስ 2 ነው የሚለን። ይሄ እንግዲህ ይሄኛው ፈንክሽን ማለት ነው y ኢኳልስ ቱ ኤክስ ፕላስ 2 ማለት ነው። ከፈለጋችሁ ሲንስ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፕላስ 2 ኢዝ ዲፋይንድ ፎር ኦል ኤክስ which is an element of real number ማለት ነው። የፈለግነውን ኤክስ ብንከት እዚህ ውስጥ ይሄንን ፈንክሽን እውነት ያደርገዋል አይደለ? ወይንም ዲፋይን ያደርገዋል። ስለዚህ ዲፋይን መሆን የሚችል ከሆነ ዶሜናችን ምን ይሆናል ማለት ነው? ዘ ሴት ኦፍ ሪል ነምበር እንላለን። ሶ ዘ ዶሜን ኦፍ ዘ ፈንክሽን ኢዝ ዋት ዘ ሴት ኦፍ ኦል ሪል ነምበር ብለን እንሄዳለን። ሁሎቹም ሪል ነምበሮች ይሄን ፈንክሽን እውነት ያደርጉታል፣ ቢገቡ ምንም ችግር የለውም ማለት ነው። ሌላው ዘ ሬንጅ ኢዝ ኦልሶ አር ነው የሚል እንግዲህ የፈለጋችሁትን የኤክስም ዋይም እየሰራችሁ እንትን ብትሉት ብትሰሩት የምታገኙት መልሶ ሪል ነምበር ነው ማለት ነው። ዘ ሬንጅ ኢዝ ኦልሶ አር ሲንስ ኤቭሪ ሪል ነምበር ዋይ ሃዝ ኤ ሪል ነምበር ኤክስ ሰች ዛት ዚስ ዋን ነው የሚል እንግዲህ ሁሎቹንም ሪል ነምበሮች ዋይ ማለት ነው በዋይ ቦታ የፈለጋችሁትን ሪል ነምበር ብትሰሩ ኮረስፖንዲንግሊ ማንን መፈለግ ትችላላችሁ? የዋይ የኤክስን ዋጋ መፈለግ ትችላላችሁ ማለት ነው። ስለዚህ ዋይ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ ኢኳልስ ቱ 2x + 2 የሚለውን የሚያሟላ ማለት ነው። ዋይን የፈለጋችሁት ቁጥር ማድረግ ትችላላችሁ። ለምሳሌ እዚህ ላይ 2 እንተካው የዋይን ዋጋ ማለት ነው። 2 ኢዝ ኢኳልስ ቱ x + 2 ይለናል አይደል? 2 በ2 ሲቀናነስ 0 ይመጣል። ስለዚህ የኤክስ ዋጋ 0 በሚሆንበት ጊዜ የዋይ ዋጋ ስንት ይሆናል ማለት ነው? 2 ይመጣል ማለት ነው። ስለዚህ የፈለጋችሁትን ሪል ነምበር በሬንጅን ብትተኩትም እንደዚሁ ደግሞ በዶሜንን ብትከቱት እውነት ስለሚያደርግ ስለሆነ ዶሜናችንና ሬንጃችን በዚህ ጊዜ ኤኒ ሪል ነምበር ይሆናል ነው የምንለው ማለት ነው። ሶ ይሄ እንግዲህ ሊነር ፈንክሽን ነው። ሊነር ፈንክሽን ከሆነ እንግዲህ ዘ ሴት ኦፍ ኦል ሪል ነምበር እንደዚሁ ደግሞ ዘ ሴት ኦፍ ኦል ሪል ነምበር ማለት ለዶሜኑም ለሬንጁም ተመሳሳይ የሆነ እንደሆነ ማወቅ ይጠበቅብናል ነው የምንለው።
ኦኬ ሪማርክ ይለናል if f such that a to b is a function ነው የሚለን እንግዲህ a to b እንግዲህ f such that a to b is a function ቢሆን ነው የሚለን then for any x is an element of a ነው የሚለን the image of x under f ነው የሚባለው ይሄን ከዚህ ቀደም አውርቻለሁ f of x is called the functional value of at f the functional value of what f at x ማለት ነው f of x ስንባል የዚህኛው ፈንክሽን ማንን ስንተካበት ኤክስ የሚባለውን ስንተካበት ማለት ነው ከዚህ ቀደም ስለ ፈንክሽን ስናወራ እንደ ማሽን ብለን ይወሰድነው ማለት ነው ጥሬቃችን ኤክስ ሲሆን ማለት ነው ያ ማለት አውትፑታችን ምን ይሆናል ማለት ነው f of x ይሆናል ማለት ነው ፎር ኤግዛምፕል ይለናል እዚህ ላይ እንመልከተው if ይለናል f of x is equals to x minus 3 ቢሆን ነው እንግዲህ ማሽናችን ማን ሆነ ማለት ነው x minus 3 ቢሆን then the functional value of at x is equals to 5 ነው የሚለው እንግዲህ ጥሬቃችን 5ን በx ቦታ 5ን ብንተካው ማለት ነው ጥሬቃችን ወይ ኢንፑታችን 5ን ብንተካ ምን ይመጣልናል ይሄው በx ቦታ 5ን ተካን 5 ሲቀነስ 3 እኩል ይሆናል 2 ይመጣልናል so finding the functional value of f at x is called what evaluating what the function at x ብለን እንጠራዋለን ማለት ነው ያ ማለት f of 5 f of 3 የፈለግነው እንደዚህ ያለ ጥያቄ በመንጠየቅበት ጊዜ ምን ተብሎ ይጠራል evaluating the value of the function at that number ማለት ነው x ሊሆን ይችላል y ሊሆን ይችላል any number ሊሆን ይችላል 3 4 ሊሆን ይችላል ምንም ችግር የለውም ማለት ነው ኦኬ ኤግዛምፕል እንመልከት እስቲ ቴክ ይለናል f of x is equals to the positive square root of x minus 3 ማለት ነው and evaluate ነው የሚለን እንግዲህ ይሄንን ኢቫሉዌት እናደርጋለን ማለት ነው ኢቫሉዌት የምናደርገው f of 3 ማለት ነው በኢንፑታችን 3ን ብንተካው ማለት ነው እንግዲህ ዋናው ፈንክሽናችን ይሄ ነው አይደለ ወይንም በሌላ አነጋገር ማሽናችን ማለት ነው ኢንፑታችንን ወይንም ጥሬቃችንን እዚህ ውስጥ ስንተካው የሚመጣው አውትፑት ወይንም ፕሮዳክት ምንድነው የሚመጣው የሚለው ነገር ስንመለከት ምን ይመጣልና f of 3 ማለት ነው the square root of በx ቦታ 3ን ተካን 3 ሲቀነስ 3 እኩል ይሆናል ስኩዌር ሩት ኦፍ 0 ይመጣል ዘን 0 ይመጣልናል ማለት ነው በተመሳሳይ ሁኔታ ደግሞ ምንድነው f of 12ንም መተካት ትችላላችሁ ስኩዌር ሩት ኦፍ ታረጉና 12 ሲቀነስ 3 ይሆናል ከዛ በኋላ ስኩዌር ሩት ኦፍ 9 ይመጣል ከዛም 3 ይመጣላችኋል ማለት ነው ኦኬ እንቀጥል አሁንም ኦኬ ፎር ዘ ፈንክሽን ዚስ ዋን ነው የሚለን እንግዲህ ይሄ ፈንክሽናችን አለ 1 minus x square የሚል ፈንክሽን ተሰጥቶናል f of x ማለት ነው then find the domain ነው የሚለን ዶሜናችንና ሬንጃችንን ከዚህ እንፈልጋለን ማለት ነው ከዛ ደግሞ ምን እንሰራለን f of 2 እና f of -1 እንሰራለን ማለት ነው ስለዚህ ይሄን ስንሰራው ምን ይመጣል የሚለው ነገር ስንመለከት ዶሜናችን ምንድነው የሚሆነው የፈለጋችሁን x ብትተኩበት ምንም ችግር የለውም ማለት ነው ዝላውን 1 minus x square ስንባል ምንም ውሸት የሚያደርግብን የx ቫልዩ ስለሌለ any real number ይሆናል ማለት ነው so the domain of the function is d is equals to the set which contains x such that x is an element of real number ይሆናል since it is defined for all real numbers ነው የሚለው በሁሉም real numberዎች ዲፋይን መሆን ስለሚችል ዶሜናችን any real number እንላለን ማለት ነው ነገር ግን የፈለግነውን x ስንተካ የy ዋጋ ግን ማንኛውም ቁጥር ይሆናል ወይንም ሪል ነምበር ይሆናል ወይ የሚለው ነገር ስንመለከት አይሆንም ነው ለምን ብትሉኝ 1 - x ስኩዌር ነው የተባልነው እዚህ ላይ 1 - x ስኩዌር ስናደርገው ምንድነው x ስኩዌር ምን ጊዜም ፖዚቲቭ ቁጥር ነው ይመጣላችሁ ማለት ነው የሆነ ቁጥር ስታስገቡ ስኩዌር ስታደርጉ ፖዚቲቭ ቁጥር ነው ይመጣላችሁ ስለዚህ እያደገ የx ዋጋ እያደገ ይሄ ሲሄድ ወይንም በጣም እየቀነሰ ሲሄድ ወደ ኔጌቲቭ ማለት ነው ቫልዩአችሁ ምንድነው የሚመጣው 1 - x እያረጋችሁ 1 - ፖዚቲቭ ቁጥር እያረጋችሁ ስትሄዱ ምንድነው የሚሆነው ያነሰ ቁጥር ከአንድ ያነሰ ቁጥር ነው ይመጣላችሁ y <= 1 ይሆናል ማለት ነው ይሄ እንግዲህ ሬንጃችን ነው የሚሆነው ስለዚህ ሬንጅ ማለት እንግዲህ የኢንፑታችንን ስንከተው f of x ዋጋ ማለት ነው ወይንም አውትፑቱ ሊሆን የሚችለው ምንድነው የሚለው ነገር ስንመለከት አውትፑታችን ምን ጊዜ ምን የሚሆነው ምንድነው ከአንድ ያነሰ ወይንም እኩል ይሆነ ማለት ነው እኩል የሚሆነው ምን ሲሆን ነው የx ዋጋ 0 ሲሆን ነው ማለት ነው ለምሳሌ እዚህ ላይ አሁን ሁለትን እንተካስቲ ሁለት ስተካ ምን ይመጣል 2 ስኩዌር ይሆናል አይደለ ከአንድ ሲቀነስ 2 ስኩዌር ማለት ነው ከአንድ ሲቀነስ 4 ማለት ነው -3 ይመጣል -3 ደግሞ ከ-1 ያንሳል ከ1 ያንሳል ስለዚህ ዶሜና ሬንጃችን በዚህ መልኩ ነው መገለጽ ያለበት ነው የምንለው ኦኬ ሌላው f of 2 ማለት ነው ስንል በx ቦታ ሁለት መተካት ነው 1 - 2 ስኩዌር አደረግን ከዛ 1 - 4 ይመጣል ከዛ -3 ይመጣላችኋል ሌላው f of -1 እንደሱ በተመሳሳይ ዝላይ መመልከት ትችላላችሁ 1 - -1 ዘ ሆል ስኩዌር አድርጋችሁ 1 - 1 ይመጣላችኋል ከዛን 0 ይመጣላችኋል ማለት ነው ስለዚህ ዶሜን እና ሬንጅ በዚህ መልኩ መስራት እንችላለን ማለት ነው ቀጣይ ደግሞ ራሱን የቻለ ኤግዛምፕል ስለምንሰራ እዛ ላይ ግልጽ ይሆንላችኋል ማለት ነው ስለ ዶሜን እና ስለ ሬንጅ ማለት ነው ለዛሬ እዚህ ላይ ይበቃናል ሐሳብ አስተያየቶቻችሁ እንደዙ እንዳይለየን ማለት እንወዳለን እናመሰግናለን